ፕሮግራሚንግ ቋንቋ ኮምፒውተሮች ተግባራትን መከወን የሚያስችላቸው መመሪያ የመጻፍ ሂደት ነው። የሰው ልጅ ቋንቋዎች በሰዋሰው ህግጋት እንደሚመሩት ሁሉ የፕሮግራሚንግ ቋንቋዎችም የራሳቸው ህግ አላቸው። ድረገጾች፣ መተግበሪያዎች እንዲሁም የቴክኖሎጂ ቁሶች በተለያዩ የኮምፒውተር ኮዶች ፕሮግራም የተደረጉ ናቸው። ዓለማችን በቴክኖሎጂ አብዮት ላይ በምትገኝበት በዚህ ዘመን ፕሮግራሚንግ ወሳኝ ጉዳይ ነው። ለአርቲፊሻል ኢንተለጀንስ ደግሞ ፕሮግራሚንግ የጀርባ አጥንቱ ነው ቢባል ማጋነን አይሆንም። ለአርቲፊሻል ኢንተለጀንስ ቴክኖሎጂ ትግበራ የሚሰሩ የኮምፒውተር ፕሮግራሞች መሰረታዊ የሆኑ መመሪያዎች ብቻ አይደሉም። በራሳቸው መማር፣ አካባቢን መላመድና ውሳኔ መስጠት የሚያስችል አቅምንም የተላበሱ ናቸው። የአርቲፊሻል ኢንተለጀንስ ቴክኖሎጂ ንዑስ ክፍል የሆነው ማሽን ለርኒንግ ፕሮግራሚንግን እንደ እስትንፋስ ይጠቀማል። ማሽኖችን ማስተማር፣ ዳታዎችን መተንተን ብሎም ስልተ ቀመርን መስራት ያለ ፕሮግራሚንግ የሚቻል አይደለም። እንደ ሰው የሚናገሩ ሮቦቶችና ያለ ሹፌር የሚንቀሳቀሱ መኪኖች ውስብስብ የኮምፒውተር ፕሮግራም ውጤቶች ናቸው። ፕሮግራሚንግ ቋንቋ ላይ ስልጠና በመስጠት የሚታወቀው ፉል ስታክ አካዳሚ በድረገጹ ባወጣው መረጃ ከ700 በላይ የፕሮግራሚንግ ቋንቋዎች እንዳሉ ይገልጻል። የፕሮግራሚንግ ቋንቋዎች ተግባራቸውን መሰረት በማድረግ ሃይ ሌቭል እና ሎ ሌቭል ተብለው በሁለት ይከፈላሉ። በሃይ ሌቭል የፕሮግራሚንግ ቋንቋዎች ስር እንደ ፓይተን፣ ጃቫ እና ሲ++ ያሉት የፕሮግራሚንግ ቋንቋዎች ይገኛሉ። እነዚህ ቋንቋዎች ለሰው ልጆች ተፈጥሯዊ ቋንቋ የቀረቡና ለመረዳትም ቀላል ናቸው። በሌላ በኩል ሎ ሌቭል የፕሮግራሚንግ ቋንቋዎች ውስብስብ የኮምፒውተር ስርዓቶችን ለማበልጸግ የሚያገለግሉ እንደ ማሽን ኮድ እና አሴምብሊ ያሉ የፕሮግራሚንግ ቋንቋዎችን ያመለክታል። በዘርፉ የካበተ ልምድ ያለው ሲንፎርም ኩባንያ እንደሚለው ፓይተን፣ አር፣ ጃቫ፣ ሲ++፣ ጁሊያ እና ሌሎችም ለአርቲፊሻል ኢንተለጀንስ ተስማሚ የፕሮግራሚንግ ቋንቋዎች ናቸው። በተለይም ፓይተን ከሌሎች የፕሮግራሚንግ ቋንቋዎች የበለጠ ለኤአይ ቴክኖሎጂ ምቹ ነው። ለመማር ቀላል፣ ግልጽ እና ለአጠቃቀም ምቹ መሆኑ ደግሞ በብዙ የኮምፒውተር ባለሙያዎች ዘንድ ተመራጭ ያደረጉት ሌሎች ምክንያቶች ናቸው።